ፍቃዱ ከአዳማ ደህና ነህ? ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራዝ ለነሳ ነበረ መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩ ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ሲታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይላል። ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ይሄ ሶፊሻ ወይኪሻ የደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ ልወጣ? እንዳይወቅ ነገሩ አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አርሊ ፈለክ? ለዛ ነው። እና ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃ በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። አረ ምንም ችግር የለም። እሺ እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዛው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ ያወራሁት ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየው ፒንክ ቲሸርት ነው። ችግር የለውም። አሁን ለጊዜው እረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። ቤት ቁጭ እቤት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ አወራህ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየው ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም።
እኔ ለምሳሌ አውቃለሁ እኔ ወንድ ቆንጆ ነኝ ሲል አላልፍም ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ ተው እንጂ ቆንጆ ወንድ ቆንጆ ሴት ነው ሴት ናት ቆንጆ የምትባለው ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል ስለዚህ ቁንጅና ለማን የተሰጠ ነው ለሴት ማለት ያደላል አይደለም ተፈጥሯዊ ነው አንተ ቋንቋ ኢንቦርን ነው የሴት ቋንቋ ነው የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲ ነበርኩ ምናምን ስትል ሰማው እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው በነገራችን ላይ አይታቸው አላልኩ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው ሰቅጣጭ ናቸው አቻቃልም አይኖራቸውም እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው ሶፎንያስን ያጋለጠው ልጅ እስኪ የሚለውን እንስማና በዛ ላይ ሐሳብ አስተያየት እንስጥ ግዴታ ለህግ ማቅረብ ስለነበረብኝ ይሄን ነገር አጋልጬ ሰው ማወቅ ስለነበረበት አቅፎኝ ሲለኝ የነበረው እንደዚህ ቅፋር ወይ ማን እንደዚህ የመጣን ሄርሊ ነው አይደለም አምብሎ እንደዚህ እንግዲህ እንደሰማችሁት ነው እኔ የምለው ሁለት ጥያቄ አለኝ በዚህ ውስጥ ሁለት ብዥታ የፈጠረብኝ ነገር አለ በልጁ ነገር ላይ አንደኛ ሶፎንያስን ሲያገኘው እንዴት ስልኩን እንዴት ሊያገኝ ይቻለ የመጀመሪያው ጥያቄ ነው ሁለተኛ ነገር ደግሞ አንድ እንዲህ አይነት ልምምድ ውስጥ የሌለ ሰው ከሆንክ አንድ ወንድ የአንድን ሌላ ወንድ አካል እንደዚህ ሲደባበስና እጁን ጡት ውስጥ አስገብቶ ጸጉሩ ነው ምናምን ጸጉር አለ ያለኝ ያለ እንግዲህ ሰምታችሁታል አንድ ሰው ልምድ ከሌለው ይሄን ነገር እንዴት ሊያስተናግድ ይችላል ለማጋለጥ ሲል ራሱንስ እንዴት ኤክስፖዝ ያደርጋል በዋናነት ይሄ ነው ሁለተኛው ነገር ደግሞ ያደረገው ነገር መልካም እንደመሆኑ የሚታወቅም ቢሆን በጎ ይበል የሚያስብል ጉዳይ ሰርቷል ግን ምንድነው አሁን ይሄንን ልጅም ወደ ኋላ ተመልሶ ባክግራውንዱ መጠናትና መፈተሽ አለበት በምን ሁኔታ ይሄንን ነገር ሊያደርግ ይቻለ እንዴትስ ሊያውቀው ይቻለ እንዴትስ ደግሞ ሰውነቱን ሲደባበሰው በዛ ሁኔታ ውስጥ ጸጥ ሊለው ይቻለ ምንም አይነት ልምዱ ወይም ልምምዱ ከሌለው ማለት ነው ይሄንን እስኪ ሐሳብ አስተያየታችሁን ስጡ የሚጠይቀው አካልም ካለ እሱንም በተጨማሪ ይሄንን ጠይቁ ምክንያቱም ትውልድን የማዳን ስራ እየተሰራ ከሆነ ይሄንንም ልጅ ቢፈተሽ መልካም ነው ላለው ሐሳብ አስተያየታችሁ